እነዚህ ካሜራዎች ማለት ቢያወሩ ተጽፎ ያልቅም ታሪካቸው። እነዚህ አሁን እንደው መናገር ቢችሉ ስንት ቦታ ገብቶ ወጡ ነገስታቶች ብትል ፊት ለፊት ያዩ ናቸው። 20 ዓመት በደንበል ብቻ አጠቃላይ 37 ዓመት ልምድ ያላቸው አባት ነው ያገኘሁትኝ። ቤተሰቧ ልሽኝ ሄደች፣ መንገድ ላይ ተገናኙ። ከዛ በኋላ ጥሩ አጋጣሚ ነው እንደውም ፎቶ አንሳ ነው ይሉትና አንድ ሰፊ ዋርካ ስር ፎቶ ይነሳሉ። የድሮዎች ፎቶግራፈሮች በጣም የሚገርሙ ማደንቃቸው ማከብራቸው። አጠቃላይ ካሜራ ጥገና ላይ 37። ሰላም እንዴት ናችሁ? እስኪ ዛሬ አንድ ቦታ ላሳያችሁ ወደድኩ። ዲ90 ካሜራ አለኝ እና አንድ 5 ዓመት አካባቢ ተጠቅሜያለሁ እና ሜሞሪያል ይቀበላል ኤረር እያለ ማለት ነው። ካሜራው ይሄኛው ነው። ያው ታውቁታላችሁ ዲ90 ካሜራዎችን ምንድነው ሜሞሪያል ይቀበልልኝ ነው ያለው። እኔ ጋር 5 ዓመት ቆይቷል። የገዛሁትም ከሰው እጅ ነው። ቆየት ያለ ካሜራ ነው እንደምታውቁት እና አሁን ኤረር የሚለውን እንዲያስተካክልና ሜሞሪ እንዲቀበልልኝ የፈለኩት። በዛውም ካሜራ የተበላሸባችሁ ያላችሁ ሰዎች አዲስ አበባ ላይ ጥሩ ካሜራ ጠጋኞችን የምትፈልጉ ከሆነ ለምሳሌ የቆየ ካሜራ ካላችሁ አስጠግናችሁ መጠቀም የምትፈልጉ ከሆነ በዚህ ሰዓት መግዛት እጅግ በጣም ከባድ ስለሆነ የኔን ከሰራልኝ በኋላ አጠቃላይ የተሰራውን አሳያችኋለሁ። ሲቀጥል ደግሞ አድራሻው የት ነው፣ የሚሰራቸው ስራዎች ምን ይመስላሉ የሚለውን ታሳያችኋለሁ ማለት ነው። ተከታተሉ። ጤና ይስጥልኝ፣ እንደምን ዋላችሁ? ዛሬ ከአንድ ወንድሜ ጋር ተገናኝቻለሁ። ካሜራዋ በአጋጣሚ በሜሞሪ አጠቃቀም ጉድለት ተበላሽቶበታል። እነዚህ ዲጂታል ካሜራዎች በቀላሉ ይበላሻል። እስኪ ስሞትን ያስተዋውቁ። እንዳለ ሙልጌታ እባላለሁ። በከተማችን ትልቁና ውብ በሆነው ህንፃ ደንበል ሲቲ ሴንተር ውስጥ ይገኛል። በዚህ ስራ ምን ያክል ጊዜ ቆይተዋል እና ከዛ ምን ምን ካሜራዎችን እንደሚጠግኑ በዚሁ ይንገሩን። ደንበል ውስጥ ደንበል ሲቲ ሴንተር 20 ዓመት ቆይቻለሁ። በአጠቃላይ ካሜራ ጥገና ላይ 37 ዓመት። እሺ ምን አይነት ካሜራዎችን የሚጠግኑት? አይሶ፣ ስፒድ ኮንትሮል፣ አፐርቸር በማኑዋል። መጀመሪያ የምንጠገነው የነበረው የፊልም ሜካኒካል ፊልም ካሜራዎች ናቸው። በጣም ውስብስብና በጣም የሚገርም እኔ አሁን የትልቁ የዚህ ዲጂታል መነሻ የሆኑ እነዚህ ሜካኒካል ካሜራዎች አይሶ፣ ስፒድ ኮንትሮል፣ አፐርቸር በማኑዋል ነበር የተጠቀሙት እና በጣም ይገርም። በጣም አሪፍ። እስኪ አንድ ሰው ሜካኒካል ወይም ደግሞ እነዚህ ፊልም የምንላቸው ካሜራዎች ሲጠቀም የነበረ ሰው ወደ ዲጂታል ካሜራ መግባት ቢፈልግ ምን ምን ነገሮችን ነው ማድረግ ያለበት? ምን አይነት ትምህርቶች ናቸው የሚያስፈልጉት? በምን ያክል ጊዜ አስተምረው ወደ ዲጂታል ካሜራ ራሱን ማሳደግ ይችላል የሚለውን ነገር እስኪያያይዘው ይንገሩን። እነዚህን ካሜራዎች ለመጠቀም ማንበብ ነው ከኛ የሚጠበቅ። ትምህርት መውሰድ ያስፈልጋል መጀመሪያ። ከዛ አንብበው መጠቀም ነው። ከዛ አንብበው መጠቀም፣ ከዛ ካሜራ እና ሌሎች ትግባት አንዳንድ የሚያስፈልጉት ነገሮች ይዞ መቅረብ ብቻ ነው ለስራ። እስኪ እንደው ልጠይቁት፣ ከድሮና ካሁን የካሜራ ስራ የትኛው ይከብዳል ብሎ ያስባሉ? የድሮዎቹ ፎቶግራፈሮች በጣም የሚገርሙ ማደንቃቸው ማከብራቸው እና ለእኛም መነሻ እነሱ ናቸው። እነዚህ መነሻ ናቸው። በጣም አሪፍ። እዚሁ ቤት ውስጥ ስገባ አንድ ትልቅ ስዕል አየውና ስለሱ ስዕል እስኪ አንዳንድ ነገሮችን እንዲያነግሩ። ይሄ ስዕል ሰዓሊ እና ፎቶግራፈር ለይኩን ነው ሰናይ የሚባል ጓደኛ አለኝ። በጣም ወዳጄ ነው እና ስለዚህ አወራሁት። እንደዚህ አይነት ስዕል ብስልልኝ ደስ ይለኛል አልኩት። ከዛ በደንብ አዳመጠኝና እስቲ ጻፈዋል። እኔ ደግሞ 3 ገጽ የምትሆን ጽሑፍ ጻፍኩኝ ማለት ነው። ከዛ ያቺን ጽሑፍ ሰጠሁት። እሱ ደግሞ ጽሑፉን አንብቦ ወደ ስዕል ቀይሮ መጣ ማለት ነው። በጣም ወደው ስዕል ነው። 2012 ላይ ነው የተሳለችው። ስዕል እንደው ላብራራላችሁ ትንሽ። ስዕሏ አንድ ገጠር ውስጥ የሚኖር ቤተሰብ ያለው ሰው ገጠር ዘመዶቹን ለመጠየቅ ይሄዳል። እዛ ሄዶ ጊዜውን የጥየቃውን የቆይታውን ጊዜ ሰውዬ ማለት ነው የቆይታውን ጊዜ ጨርሶ ወደሚኖርበት ቦታ ሲመለስ ቤተሰቡ ነች ልጇን ይዛ እየሸኘችው፣ እነዚህ ሁለቱ ማለት ነው እየሸኘችው እያለ እዛ አካባቢ ደግሞ አንድ ጎበዝ ገበሬ ነበረ፣ ግብርና ይሰራል። ከዛ ደግሞ ወደ ገበያ ሲወጣ ደግሞ አንድ ካሜራ አለችው። እሷን ካሜራ ደግሞ ይዟት ነው የሚወጣው ወደ ገበያ። እህሉን ሽጦ እዛው አካባቢ ደግሞ የሚነሱትን ፎቶግራፍ አንስቶ ቢዝነሱንም ሰርቶ ይመጣ ነበርና እግረ መንገዱን ወደ ገበያ እየሄደ እያለ አህያው ጭኖ እንደገና የካሜራ ቦርሳውን ይዞ ካሜራውን አውጥቶ አንግቶ እየሄደ እያለ ቤተሰቧ ልሽኝ ሄደች፣ መንገድ ላይ ተገናኙ። ከዛ በኋላ ጥሩ አጋጣሚ ነው እንደውም ፎቶ አንሳ ነው ይሉትና አንድ ሰፊ ዋርካ ስር ፎቶ ይነሳሉ።
ፎቶ በሚነሱበት ሰዓት ይህ ደግሞ እረኛ ነው። አካባቢው ላይ ፎቶ ሲነሱ ያይና ሮጦ ይመጣና እኔም መነሳት አለብኝ ብሎ ተቀላቀለ። እሷ ደግሞ ውሃ ልትቀዳ ወደ ምንጭ ወዳለበት እየወረደች ነበር። ኧረ እኔ ስለምን ይቅርብኝ ብላ ከእነሱ ጋር እዛው ወደ ዋርካው ሄዳ ፎቶ ተነሳች ማለት ነው። ይህን በጽሁፍ ነው የሰጠሁት። ለይኩና ያሰናይ ደግሞ ወደ ቀይሮ እንደዚህ ስሎ ሰጥቶኛል። በጣም አመሰግናለሁ ለይኩን። ስለዚህ ካሜራ ታሪካዊ ነገሮችን ቀርጸን እናስቀምጥበት ስራ ዘርፍ ነው ትልቁ ነገር አንዱ። በጣም እነዚህ አሁን እንደው መናገር ቢችሉ ስንት ቦታ ገብቶ የወጡትን ነገስታቶቹ ብትል ፊት ለፊት ያዩ ናቸው። እነዚህ ካሜራዎች ማለት ቢያወሩ ተጽፎ ያልቅም ታሪካቸው። ስለዚህ እኛ ደግሞ አክብረን ነው የምናስቀምጣቸው። የድሮ ሰዎች ደግሞ እንዴት አድርገው እንደያዟቸው ለካሜራ ምን ያህል ክብር እንደነበራቸው የሚያስታውቀው ወልጭ እንዳሉ ነው። ከዛ በተረፈ ደግሞ ከጀርባ የምታያቸው በጣም ታሪካዊ ካሜራዎች ናቸው። በጣም የጥንት ካሜራዎች፣ በጣም ውብ ካሜራዎች እስካሁን እንዴት በዚህ ውበታቸውን ጠብቀው ቆዩ እናወራለን። እያንዳንዱ ካሜራ ደግሞ በተለያየ ጊዜ ስለ እያንዳንዱ ካሜራ ታሪክ አመጣጡ፣ እድሜው ስንት እንደሆነ ቢቻል ደግሞ ማን ተጠቅሞበት ነበር የሚለውን አጥንተን አንዳንድ እናብራራለን። ብላክ ኤንድ ዋይት ፎቶግራፍ አነሳስ እንዴት እንደነበረ አንዳንድ ነገሮችን ለማስተማር ለማሳየት እንሞክራለን። እስኪ ወደዚህ ስራ መግባት ለሚያስቡ ወጣቶች እና ገብቶ ስራ እየሰሩ ላሉ ወጣቶች ምንድን ነው የሚመክሩት? ስራው ሰፊ ነው። ኢንዱስትሪ በጣም እየሰፋ ነው። ወጣቶች በጣም ተነሳሽነት አላቸው። በአሁኑ ሰዓት ደግሞ ባላቸው የሶሻል ሚዲያ ብዙ ትምህርቶችን እያገኙ ብዙ ነገሮችን እየቀሰሙ ወደዚህ ስራ እየገቡ ነው። ግን ምንድነው ወጣቱ በአሁኑ ሰዓት ያለው ፍጥነቱ፣ ፍላጎቱ በጣም ያረካኛል፣ በጣም ይመቸኛል፣ ግን ችኮላ አለ። እነዚህን ካሜራዎች ታዲያ ቅድመ ጥንቃቄ እንድታደርጉ ከዚህ በኋላ ቲክቶክ አካውንት ላይ እመጣለሁ። በራሴ ቲክቶክ አካውንት ምን ጥንቃቄ እንደምታደርጉ እናወራለን። ከዛ በኋላ ችግር ሲኖር ደግሞ ወደ እኔ መጣችሁ ሶልቭ ይደረጋል። ሶልቭ የማይደረግ ነገር የለም። ምክንያቱም ያለ እውቀት መነካካት ብቻ ነው የማይፈለገው። እኔ ጋር ሌላ ቦታ ያለ እውቀት ተነካክቶ ቢመጣ ላይሰራ ይችላል። ስለዚህ ካሜራዎቻችሁ ወደኛ ወደ ጥገና ቦታ ከመምጣታቸው በፊት ምን አይነት ጥንቃቄ እንደምታደርጉ ወር ይሰጣል። ስለዚህ ሁሌ ችግራችሁን ለመፍታት ዝግጁ ነኝ። እኔ ደግሞ ከእናንተ ለመማር ዝግጁ ነኝ፣ ለመታረምም ዝግጁ ነኝ። እሺ ውድ ተመልካቾቼ ካሜራዬን አሰርቼ ጨርሻለሁ። እንደምታዩት ያው አያነሳልኝ ነበር፣ አሁን ግን ያነሳልኛል። የተሰበረ ሚሞሪ አስገብተን ውስጥ ያሉ ጥርሶች ተበላሽተውብን ነበርና እነሱን ነው ያስተካከለልኝ፣ ፈተው ማለት ነው። ሙሉ ቦርዱን ፈተውት ነው ያስተካከለው። እኛውንም ዲጂታል ካሜራ ይጠግናሉ። እቃ የሚቀያየር እቃ አላቸው። ማንኛውም አይነት ካሜራ ነው የሚጠግኑት። እንደምታዩት እንግዲህ ቤቱ የለም የሚባል አይነት የካሜራ እቃ የለም። እናንተ ብቻ ማስጠገን የምትፈልጉትን ወይም ደግሞ ስለ ካሜራ ምክር የምትፈልጉ ከሆነ እሳቸውም የቲክቶክ አካውንት ይኖራቸዋል እያስባለሁ። በዛ እየገባችሁ እንድታዩ ኮሜንት ላይ ስልክ ቁጥራቸውም አድራሻቸው ይኖራል። እሱ ጋር እየገባችሁ እየደወላችሁ መጠየቅ የምትችሉ ነው የሚሆነው። እንደምታዩት ማንኛውም አይነት ከድሮ ካሜራዎች ጀምሮ ዲጂታል ካሜራዎች ድረስ ነው የሚጠግኑት። እንግዲህ እኔም ካሜራዬን አስጠግኜ ልወጣ ነው። እሳቸውም ብዙ የሚሉት ነገር ቢኖራቸውም ወደፊት በራሳቸው አካውንት በየቀኑ እየለቀቁ የሚያስተምሩን የሚሆነው። ለዛሬ ያገኘኋቸው እንግዳ እጅግ በጣም የተከበሩ ብዙ ዓመት ከአንድ ስራ ልምድ ላይ የቆዩ አባት ናቸው። ስለተዋወቅን ደስ ብሎኛል። አባት